እናቴ አሁን ጤንነት ላይ ትገኛለች። ከበፊቱ በጣም ብዙ ለውጥ አላት አልሐምዱሊላህ። ስለዚህ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁ? ከኔ ጋር ለሁላችሁ ሰላም አልሐምዱሊላህ። ኢንሻአላህ እንግዲህ ዛሬ እንደምትመለከቱኝ ብቅ ብያለሁኝ። ኢንሻአላህ ብቅ ካልኩበትም ነገር መሰላችሁ ያው ከእናቴ ጋር ተይዞ ስለ እናቴ ጤንነት ስለ እናቴ ህመም ያለችበትን ነገር ከዚህ በፊትም ነግሬያችሁ ነበረ። እናንተም በውስጥ መስመር በተለያየ ነገር ትጠይቁኝ ነበር። ስለዚህ ያ ጋር ተያይዞ ነው ማለት ነው አዲስ ነገር ይዤ የመጣሁት። ኢንሻአላህ እናቴ አሁን ጤንነት ላይ ትገኛለች። ከበፊቱ በጣም ብዙ ለውጥ አላት አልሐምዱሊላህ። ስለዚህ በጣም ደስ ብሎኛል። እንደዚሁም ተጨንቃችሁ በሀሳብ በተለያየ ነገር እኔን አይዞህ ብዙ ነገር ላላችሁኝ ያው መልእክቴን ለማድረስ ነው ማለት ነው ዛሬ ብቅ ያልኩት። ስለዚህ በጣም እጅግ ደስ ብሎኛል፣ በጣም ደስ ብሎኛል እና ከዛ ጋር ተያይዞ ነው ማለት ነው የመጣሁት። ስለዚህ ውድ ተመልካቾቼ በሰዓቱ የነበረ ሁኔታ ነበር። አሁን ግን አልሐምዱሊላህ ከበፊቱ በተሻለ ሁኔታና በተሻለ ጤንነት ላይ ትገኛለች። ስለዚህ አልሐምዱሊላህ ምስጋና ለአላህ ይገባው እና ያው ዛሬ እንግዲህ ብቻዬን ብቅ ያልኩት ይዣት ያልመጣሁት ትንሽ በደንብ ታገግም ብዬ ነው እና አልሐምዱሊላህ ከበፊቱ በጣም ብዙ ለውጥ አላት። ስለዚህ ውድ ተመልካቾቼ በጣም አድርጌ አመሰግናለሁ። ጤንነት ከምንም በላይ ነው። ጤንነት ትልቅ ነገር ነው። እኛ ግን አርቀን እናስባለን። የሆነ ይሄ ሳይሞላ ይሄ ሳይሆንልን እንዴት ሳይሆን ምናምን እያልን ብዙ ነገሮችን ልናስብ እንችላለን። ግን ሌላው ነገር ሁሉ ይመጣል። ጤንነት ግን በጣም ከባድ ነው። ጤንነት ሲኖር ነው ሁሉንም ነገር የተለያዩ ነገሮችን እንስራ ብለን ብናስብ ጤንነት ሲኖር ነውና ጤንነት ትልቅ ዋጋ አለው። ጤንነት ከምንም በላይ ነው እና ዛሬ የጤንነት ዋጋ ትልቅ እንደሆነና እናም ለጠየቃችሁኝም የእናቴንም ሁኔታ በፖስትም በተለያዩ ነገሮችም እያመማት እንደነበር ገልጬ ስለነበረ ያንንም ለማብራራት ያክል ነው ዛሬ በዚህ ልክ የመጣሁት። ስለዚህ ውድ ተመልካቾቼ እኛ አርቀን እናስብ ይችላል፣ የተለያዩ ነገሮች ልንል እንችላለን። ግን ከምንም በላይ ጤንነት ትልቁ ዋጋ ያለውና ትልቅ ሀብት ነው። እንዴት ተብሎ ሊገመት የማይችል በዚህ ልክ ተብሎ ሊለካ የማይችል ጤንነት ነውና ጤንነት ትልቅ ነገር ነው። ስለዚህ በጣም ጤንነታችንን ልናመሰግን ይገባል ለማለት ነው እና አልሐምዱሊላህ ዛሬም በዋነኝነት ፈገግ ብዬ እንደዚህ እንድመጣ ያደረገኝ ከዛ ሁላ ጭንቅ ሀሳብ መከራ በኋላ አልሐምዱሊላህ ጥሩ አየር ጥሩ መተንፈስ ወይም የተለያዩ ደስ የሚሉ ነገሮች ስላሉ ነው ዛሬ ላካፍላችሁ ደስታዬን የመጣሁት። እና ያው ከምንም በላይ ደግሞ ህመም ይኖራል። የተለያዩ ህመም ሊያጋጥሙ ይችላሉ። ደግሞ ከህመም ደግሞ እናት ደግሞ ታማ እሷን ስትሰቃይ ማየት ከምንም በላይ ያው ይከብዳል። እንደዚህ ተብሎ መግለጽ አይቻልም እና ያ ነበር በሰዓቱ ሁኔታው። ስለዚህ አሁንም ደግሞ ጨርሶ እንዲምራት በደንብ አገግማ ደግሞ ጤና ላይ ሆና ሲያዩት ደስ የሚያስብል ነገር ነውና በዛ ልክ ኢንሻአላህ ደግሞ በቀጣይ ወይም ደግሞ ዲና የበለጠ አገግማ እንድትወጣ አሁንም ዱአ አድርጉልኝ ለማለት ያክል ነው። ስለዚህ ዱአ አድርጉላት እና ውድ ተመልካቾቼ ዛሬ የመጣሁበት ምክንያት ይሄን ይመስላል። በጣም ደስ ስላለኝም ነው። ከዚህ ጋር ተያይዞ ያው ተደራሽ እንደሆነ የተለያዩ የቻናሌ ተመልካቾች ወይም ተከታታዮች አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ ደግሞ እንደተለመደው ላይክ ኮሜንት በማድረግ ሀሳብና አስተያየታችሁን እንድትሰጡኝ ለማለት ያክል ነው። ስለዚህ ሁላችሁም ላይክ አድርጉ። ደስታዬ ስለሆነ ዛሬ ደስ ስላለኝ ሁላችሁም ላይክ በማድረግ ጀምሩ። ስለዚህ ላይክ ስታደርጉ ነው የሚወጣው የምታዩት። ሁላችሁም በቻላችሁት የኔ ብቻ ምናምን አትበሉ። ቁጥር ከአንድ ስለሆነ የሚጀምረው ሁላችሁም ላይክ አድርጉ። ላይክ ስታደርጉ ነው ለይታ የሚወጣውና ስለዚህ በጣም ደስ ብሎኛል። ኢንሻአላህ ሰፋ ባለ ጊዜና ፕሮግራም ደግሞ እመጣለሁኝ። ያው የጠፋሁበት ምክንያት በእርግጠኝነት አይጠፋችሁም ያው ታውቃላችሁ፣ ለዛ ነው እንጂ የተለያዩ ቪዲዮዎችን ኢንሻአላህ እየሰራሁ እመጣለሁ። ያው ዋናው ጤና
ስለዚህ ጤንነት ነው ለኔም እንደዚህ እንድጠፋ ያደረገኝና ይሄ ስለሆነ ነው ለማለት ያክል ነው። ስለዚህ ኢንሻአላህ በሰፊው እመጣለሁኝ የተለያዩ ቪዲዮዎችን እያስኩኝ ኢንሻአላህ በተቻላችሁ ደግሞ የምፖስተውን እስከመጨረሻው እንድታዩት ነው የምጠይቃችሁ ማለት ነው። ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ።